ጋይስ ተጠንቀቁ። በቴሌግራም ሊሆን ይችላል፣ በቲክቶክ ሊሆን ይችላል፣ የሆነ ሜሴጅ እየተላከላችሁ ማለት ነው። ፋይል ሊሆን ይችላል፣ ሊንክ ሊሆን ይችላል። እሱን ሊንክ ወይም ፋይል በመንካታችሁ ብቻ የራሳችሁን አካውንት ልታጡ ትችላላችሁ ማለት ነው። እና አብዛኞቹ ሰዎች በዚህ እየተሸወዱ ስለሆነ በሶሻል ኢንጂነሪንግ እናንተ መጠንቀቅ አለባችሁ። የሚላክላችሁ ሊንክ ወይም ፋይል መጀመሪያ ቸክ ማድረግ አለባችሁ። እንዴት ነው እሱን ቸክ የምታደርጉበትን አንድ ቱል አለ። እሱን አሳያችኋለሁ። እስከ ቪዲዮ መጨረሻ ተከታተሉ። በመጀመሪያ ወደ የፈለጋችሁ ብሮዘር ትገባላችሁ። በስልካችሁ ቢሆን በፒሲያችሁ ችግር የለም፣ በሁሉም መጠቀም ትችላላችሁ። ሊንክ ነው ገብቻለሁ። ኔክስት ቫይረስ ቶታል ብላችሁ ነው ሰርች ታደርጉ ማለት ነው። ሰርች ታደርጉ እንደዚህ አይነት ይመጣላችኋል። ቫይረስ ቶታል ፋይል አለ ዩአርኤል እና ሰርች ታደርጉበት አለ። እኔ አሁን ማሳያችሁ የፈለኩት ትክክለኛ የሆነ ፋይል፣ ትክክለኛ የሆነ ዩአርኤል ወይም ሊንክ ማለት ነው። ወይም ከዛ ደግሞ ትክክለኛ ያልሆነ ወይም ማልዌር የሆነ ፋይል እና ፊሽንግ የሆነ ሊንክ ነው ማሳያችሁ ማለት ነው። መጀመሪያ ትክክለኛ ያልሆነ ዩአርኤል ላሳያችሁ። እዚህ ጋር የተዘጋጀ እናንተ ለማሳየት እያለ ከዛ ሰርች ትላላችሁ ማለት ነው። ታደርጉት ማልዌር መሆንና ለመሆኑ ነው ያለ ማልሼስ ካላችሁ እናንተ መንካት የለባችሁም። አሁን ደግሞ ትክክለኛ የሆነ ሊንክ ማየት ትችላላችሁ። ክሊር ነው የሚለው ሰርች ያደረገ ነው። ያው ክሊር ምንም ችግር የለበት። አሁን ደግሞ ፋይል አሳያችኋለሁ። ማልዌር ሲላክላችሁ ታርጋችሁ እንደምታደርጉ ማለት ነው። ኦኬ የሚባል ማልዌር ነው ማለት ነው። እንደዚህ አይነት ሊንኮችን ወይም ፋይሎችን ከመንካታችሁ በፊት መጀመሪያ ቸክ ማድረግ አለባችሁ። ሊንኩን እንደዚህ አይነት ሳይቶች ጋር በመግባት አሁን ደግሞ ትክክለኛ የሆነ አሁን ፋይል የምናስገባበት ክሊር ነው የሚለው ማለት ነው። ማናቸውም ፋይል ኢምፖርት ማድረግ ይችላሉ። ፎር ኤግዛምፕል ሊንክ ሊሆን ይችላል፣ ፋይል ሊሆን ይችላል። እሱን ከመንካታችሁ በፊት መጀመሪያ እንደዚህ አይነት ሳይቶች ላይ እየገባችሁ ቼክ ማድረግ አለባችሁ ማለት ነው። በቀጣይም ይሄን የቫይረስ ቶታል ኤፒአይ በመጠቀም የራሳችንን ቴሌግራም ቦት እንዴት መስራትና በቴሌግራም ቦትም እንደ ገንዘብ ማግኘት እንደምንችል ስለማሳያችሁ ሰብስክራይብ አድርጉ። እንዲሁም ቪዲዮ ከተመቻችሁ ላይክ አድርጉ።